በዛሬው ዕለት የፋኖ ኃይሎች አጀብ እያስባለ ጀብድ በጎንደር ጉምብሪት እስከ አዘዞ ድማዛ ድረስ የጠላትን ጦር እንዳረገፉት መረጃዎች ተሰምተዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የጎጃም አገው ምድር ሶስተኛ ክፍለ ጦር የቢትወደድ አያሌ መኮንን ብርጌድ ከአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ጓዶች ጋር ጥምረትን በመፍጠር ተአምር ስለመስራታቸው መረጃዎችም አመላክቷል። ጥብቅ መረጃም በእጃችን ገብቷል። ፊልድ ማርሻል ብርሃኑ ጁላ ፋኖችን እስከ ሰኔ 30 በፊት ፋኖን ማጥፋት አለብን በሚል እሳቤ ሙሉ ጦሩ እንዲገባም ትዕዛዝ ስለመስጠቱ የደረሱ መረጃዎችም ያሳያሉ። የአማራ ፋኖ ብሔራዊ ኃይል በወሎ ቤት አማራ ቀጠና ንጉስ ሚካኤል ኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር በምዕራብ ወሎ ቀጠና በመካነ ሰላም ከተማ ዙሪያ ጀብድና ድልነት ተጎናጽፏል። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በዕለተ ማክሰኞ ቀን ሰኔ 17 2017 ዓመተ ምህረት በመረጃ ሰዓቴ እነዚህንና ሌሎች መሰል መረጃዎችን ማስደመጣችኋለሁ። አብራችሁ ቆዩም። በትላንትናው ዕለት ማለትም ሰኔ 16 ቀን ከቀኑ 11 ሰዓት ተኩል ጀምሮ ከተድላ ብርሃኑ ክፍለ ጦር አብራክ የተገኘው ወንድማማቾቹ ብርጌድና አዘዞ ድማዛ ብርጌድ በጥምረት ጉምብሪት ላይ ሰፍሮ በሚገኘው የክልሉ አድማ በተና ላይ ጥቃት ተፈጽሟል። ጥቃቱን የተፈጸመው ጠላት ኃይል ባላሰበበት መንገድ ሲሆን በጥቃቱ በርካታ የአድማ በተና አባላት ሞትና ቁስለኛም ተደርገዋል። ክንደ ብርቶቹ ፋኖቹ ምሽግ ድረስ በፍጥነት በመግባት የጨበጣ ተኩስና ቦምብ በመወርወር ከደፈጣ ምሽግ እንዲወጣ ከመደረጉም በላይ ቁስለኛውንና አስክሬኑን ጥሎ እንዲፈረጥም ተደርጓል። ከአድማ ብተና ካምፕ በቅርብ ርቀት ላይ የሚገኘው የአዘዞ የመከላከያ ጦር ሰፈራ ላይ ውጥረት ነግሶም ያመሸ ሲሆን ጥላት ሰፍሮ በሚገኝባቸው በሁሉም ካምፖች የተኩስ ድምጾች ይሰማ እንደነበር ተነግሯል። ጉምብሪት በተባለ የአድማ ብተና ካምፕ ላይ የተፈጸመው ጥቃት በሳምንት ለሁለተኛ ጊዜም እንደሆነ ነው የተነገረው። የአማራ ፋኖ ብሔራዊ ኃይል በሁለቱም ክፍለ ግዛቶች የሚገኙ ፋኖች በጥምረት ጀብድ ፈጽመዋል። በጎጃም ቀጠና የጎጃም አገው ምድር ሶስተኛ ክፍለ ጦር ስር የሚገኘው የቢትወደድ አያሌ መኮንን ብርጌድ ከአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ጓዶች ጋር በጥምረት ታምር ሰርተዋል። በዚህም ቀጠና እንደ መረጃ ምንጮቻችን ከቆንዛላ ከተማ በቅርብ ርቀት ከምትገኘ ዳፍራ ዘችር ላይ መሽጎ ያለውን ጠላት ኃይልም የአማራ ፋኖ ብሔራዊ ለጎጃም አገው ምድር ሶስተኛ ክፍለ ጦር ጀብደኛው የቢትወደድ አያሌ መኮንን ብርጌድ ጠላትን ከፍተቱን እየተጠቀመ ከ3 ሰዓት ተኩል እስከ 7 ሰዓት የፈጀ ጦርነት ጠላትን ከተሰበሰበበት በሞርተርም አደባይተውታል። ኃይሉ የደከመበት ያሳሰበበት የአሸባሪው ብልጽግና ኃይልም የቀሩትን የሞቱትን አስክሬን ለመለቃቀም ሳንካራም ለመረጃ ምንጮቻችን ገለጻ መኮነ በመምጣት ቀሪውን ኃይልን በማሰባሰብ ዳግመኛ ለማጥቃት ቢሞክርም አልተሳካለትም። በዚህም እንደ መረጃ ምንጮቻችን ገለጻ 9 የመከላከያ አባላት እስከ ወዲያኛው ሲሸኙ 11 አባላቱ ቁስለኛ ሆነዋል። በተጨማሪም በህይወት ታመው ሕክምና እየተደረገላቸው የሚገኙ በርካቶችም ናቸው ሲሉ የመረጃ ምንጮች ያካፍሉ መረጃ አመላክቷል። በሁለቱ ክፍለ ግዛቶች የሚገኙ የፋኖ ልጅ በፈጸሙት ልዩ የጥምረት ውጊያ ተአምርም ተሰርቷል ሲሉ የመረጃ ምንጮቻችን መረጃውን አካፍለናል። የአማራ ፋኖ ብሔራዊ ጎጃም አገው ምድር ክፍለ ጦርም የቢትወደድ አያሌ መኮንን ብርጌድ መረጃውንም እንካች ብሎናል። ከሰኔ 30 በፊት ፋኖን ለመደምሰስ የፋኖ ይዘቶችን ለመቆጣጠር ማዕበል የሚባል ዘመቻ የታወጀ ሲሆን በዚህ ዘመቻ የህዝብን የማህበረሰብ ተሽከርካሪዎችን በግዳጅ ለዘመቻ አገልግሎት የሚውላሉ አየር ኃይልን ጨምሮ ሜካናይዝድ ኃይል የከባድ መሳሪያዎች ሽፋን ይሰጣሉ። ከሪፐብሊካን ጋርድ፣ ከልዩ ኮማንዶ፣ ከባህር ኃይል፣ ከእግረኛ፣ ከፌዴራል ፖሊስ በተጨማሪ አድማ ብተና ፖሊስ፣ ሚኒሻ የግል መሳሪያ ያለው በሙሉ በግዴታም እንዲዘምት ይደረጋል ስለመባሉን ተሰምቷል። የአማራ ፋኖ ብሔራዊ ኃይል በወሎ ቤት አማራ ቀጠና ንጉስ ሚካኤል አሊ ኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር በምዕራብ ወሎ ቀጠና መካነ ሰላም ከተማ ዙሪያ ገጠር ወረዳ ውስጥ ድልን ተጎናጸፈም። የኢንጂነር ደሳለኝ አሰፋ ክፍለ ጦር የተወሰነ ኃይል የነበረበት ቦታ በመክበብ ሀቅርጽ ለመስራት የሞከረው ጠላት ባላሰበበት ቅጽበት በተከፈተበት ተኩስ ተደናግጦ ሲፈረጥጥም
በተኩስ መሃል ከ10 በላይ አባላቱም ሲነጠቅ የተወሰኑትም ቆስለውበታል። በቢሌ ግንባር አያሌ አቅራባ የኢንጂነር ደሳለኝ አሰፋ ክፍለ ጦር ሰራዊት የተፈጸመበትን ከበባ በመስበርም ከአንዲትም ያላነሰ የጠላት ኃይልም ሞትና ቁስለኛን በማድረግ ውጊያውን በላቀ ግዳጅ አፈጻጸም ያጠናቀቀ ሲሆንም ጠላት በበኩሉ የደረሰበትን ኪሳራን ለማካካስ ግራ ቀኝ ከባድ መሳሪያዎችን እያስወነጨፈ ወደ ቢሌ ታዳጊ ከተማ በሩጫም መጓዝ ተነግሯል። ጠላት በሩጫው መሃል አንድ ንጹሃን ገበሬን ረሽኗል። ጠላቱ ላይም እንዲህ አይነት ድርጊት ከመፈጸም ፍጹም ዛሬም ድረስ ቀጥሎበታል። የጦር ሜዳውን ሽፋን የሚያካስተው ንጹሃንን በመረሸን ነው። ኢንጂነር ደሳለኝ አሰፋ ክፍለ ጦር ሰራዊትን በመደምሰስ የጦር ሰፍረን አጽዳል ብሎ በማለዳው የሞት ቅጥና ውስጥ የገባው ጠላት ኦፕሬሽን ኪሳራ ደርሶበታል በፋኖሎችም። በዚህ ምድር መረጃ ምንጮቻችን የክፍለ ጦሩ አመራሮች መረጃ በማፈንፈን የጠላትን እንቅስቃሴ ቀድመው በማወቃቸው የተነሳ ተዘጋጅተውና ቦታ ይዘው ስለጠበቁት ዘው ብሎ የመጣውን ጠላት ሞት ቀለበት ውስጥ ገብቶም ቅጣት ተከናንቧል። መዳረሻው ድልና ነጻነት የሆነውን የአማራን ህዝብ የህልውና ተጋድሎን ተጠናክሮም ይቀጥላል ብለዋል። ውድና የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓት መደመጥ አለባቸው ብዬ አሰብኳቸው ሰበር መረጃዎች እነዚህ መስሉ ነበረ። መልካም ቀን ተመኘሁም።